ቻው ዛሬ ገብታ ስሜን ከነሱ ጋር መታጠፋው እንዳታለቅሺ ችግር የለውም። አሁን በለቅሶ አይደለም በለቅሶ አዳምጪ። ከባሌ ጋር የተኛሽ ናት ጆከር ታብራራዋለሽ። ሁሉንም እንዳታለቅሺ ይኸውልሽ ገኒ። እሺ አሁን አንቺ እንትኑ ላይ ነው ሪች የምትባለው እነሱ ሱም ይሄዱበት። ግን ጆከር እዚህ ጋር አንድ ነገር ከባሌ ጋር የተኛች ስትከሺ ባልሽ መመስከር ይችላል። አብሬ ተኝቻለሁ አለ ባሌ አለ ችግር የለውም። ያንን ቆይ እናስመሰክራታለን። እሺ ቀጥይ። እራሷ እኮ ተናግራለች እኮ ጃፒ ጫጫ ታረጋችሁት። ቆይ ምን ብላ ጃፒ በደንብ ስላልሰማ መጀመሪያ ለምን ትንሽ አንሰማም? እኛ እኮ እናውቀዋለን። ትንገራችሁ በቃ ነው ሁለት ቀን የቆየ ታሪክ ነው። እነሱ ሱም ይሄዱበት ይዤሽ ልሂድ ያለችሽ። እሺ አው አልኩክ እኮ ከዛ ልጅቷ እንደዛ አስተጋጭ የሆነ ነገር ሲሆን የሆነ ነገር በህይወት አላህ ጥሩ ነገር ሊያረግልህ ሲፈልግ ይፈተናል። የሆነ ነው ዘመን እዚህ ጋር አጠገቤ ሰው ልጅ ተገጭቶ እንኳን በረሮ እንኳን መግደል መፈራ ልጅ ነኝ። ገባህ አይደለ ጃፒ ጆከር? እሺ ከዛ እንደዚህ አይነት ቦታ አለ ይዤሽ ልሂድ አለችኝ። ራሄል ኦኬ ብዬ በዛን ሰዓት ተደናግጫለሁ። ኦኬ ብዬ ነው በህይወቴ ዘመን የምሄጃላቀም እሺ ብዬልህ ሄድኩኝ። ሴት ምን አለችኝ? ጦንቋይዋ ቀጭስ ሴት ጎርመት የሚል ድምጿ ውማኔር ፀጉር ቤት ያላት እና $5000 ተቀብላሽ በሱ ብር አሰርታብሻለች አለች ሴቲቷ በማፊት በራሄል ፊት። መስገብ እሺ ቀጥይ። ይሄን ነገር አጣሪው እንደዛ ስትል ከዛን እኔ ማክሸፍ አልስጥሽና እንደዚህ ስትለኝ ምን ላርግሽ የሚያዘኝ ይጃለው ተቀብያለሁ አልዋሽም። ከዛም ምን አለች ማክሸፊያ ራሂል ይሄን ነገር አምናለች። እሷ ፊት ይሄን ነገር እንዲያለችሽ አምናለች ሴቲቷ በራሄል ፊት ነው። ራሄልና ሴቲቷ እንዲህ ናቸው፣ አንድ ላይ ነው የሚሰሩት። አሁንም ጥንቁልናቸው። እሺ ባርለ ከዛን ሴቲቷ እንደዛ ስትለኝ እኔ ምን ተጠራጠርኩ ወይ ራሄል ስለሚግባቡ ከሴቲቷ ጋር ደውላ ወይ እንደዚህ ነግራት ባለቤትችና እሺ አሁን ሱሱ ምን ትለኛለች? ዓርብ ዕለት ደወለችልኝ። ልምጣው ያንቺ ጋር ስትለኝ ነይ አልኳት። አትደውሉ ባያቸው ነው አትደውሉልኝ። ኦኬ ሚውት አድርጊው፣ ያንን ሳይለንት አድርጊው። ሳይለንት እንዳይጮህ ሳይለንት አድርጊው። እንዳታይ ሳይለንት አድርጊና ድፊው። መስማት ግድ ይለናል። አሁን ራሂል ከሁለቱም ወገን እንስማ። ትክክል ራስሽን ነፃ ማውጣት ከፈለግሽ ትክክለኛውን ነገር ተናገር። ራሂል ትናንት ሀቢባ ቤት ስትነጋገሩ ይሄንን ነገር አላመነችም። ይሄንን ብለሽ ስትነግራት ራሂል አምናለች። ሀቢባ ጫና አረገችባት። ገባ ሀቢባ በጠንቋይ ስለምታምን ጫና አረገችባት። ጥሩ በቃ አምናለች አይደል? እሺ ቀጥይ። ሱሱ ልምጣ አለችሽ? ደወለችልሽ? አዎ ደወለችልኝ። ልምጣው ስትለኝ ነይ አልኳት። ከዛ ፈጥር ሰዓት ላይ ነበር እኔና ባሌ እየፈጠረን እዚህ። ከዛም በላሽ ጠጣሽ ቡና ጠጣሽ። ከዛን ወዲህ ገነት አለችኝ እንደዚህ እየተባለ ነው ስትለኝ ሶሪ አልኳት። እንደዚህ ገነት ሱሱ አሰራችልኝ ብላ ሰው ነገረኝ፣ ጓደኛሽ ነገረች ስትለኝ እኔ ይወልሽ አልኩ። ይሄ ነገር አልኳት 1 አመት ነው ይሄ ነገር እኔም ከሰሞን እኔ ግን ስላላመንኩበት ነው እንጂ ባመንበት ትክክለኛ ማምንበት ቢሆን ኖሮ የኔ አንቺም እኔ ምን ጠፋ ነበር እኔ ላይ እንዳሰራሽ እንደተባለው። እኔ ግን በዚህ ስለማላምን ነው ኦኬ ብዬ በዚህ አስረዷት። ራሷ ራሄል ናት ይዛኝ ሄደችው ብዬ ይሄን ነገር አልኳት። ኦኬ ምናምን አለች። እንደውም የራሄልን ጉድ እናዋርዳት እንደዚህ ይዛሽ ስለሄደች ምናምን ለምን እኔም ብቻ ይዛ ሄደችው እናንተም ትሄዱ አልነበረ እንዴ አልኳት። እሷ ናት ያለችኝ እናንተ ሁሉ ሄዳችኋል በቃ ይዛኝ ሄደች። ኦኬ አቢባ ጋር እንግባ ስትለኝ ሶሪ አልኳት። ረመዳኑ ይፈታና ጾሙ ይፈታና ከዛን ወዲህ እንሄዳለን ችግር የለውም። እኔ ላንቺ ነጽነት ለምን ጆከር ጋር አላላችሁም? ለምንድን ነው አቢባ ጋር ያላችሁት? እንደምገባም ራሱ አላወኩም። የሚገርም ነገር ማለት ነው የሀቢባ ጓደኛና እህቷ በጣም ጓደኛ ልጅ አይደለም ብያት ማለት ነው። ባለቤትችና ሱሱ እሪች ናት። ዛሬ ደግሞ አንድ አዲስ ሀቢባ ይዛ መጣለች።
ሌላ ደግሞ ሀቢባ ጋር የገባችው ሀቢባ ጋር ደግሞ የገባችው ባሌ ጋር የተኛች ናት። እሺ ትዳር ሲይዝ ገባ አይደለ? ትዳር ሲይዝ ሰለምኩለት። መስለም አለብሽ ወይ እሱ መስለም አለበት ወይ እሷ ክርስቲያን መሆን አለባት። አንድ ቤት ውስጥ ትዳር አለ። ኒካም በዛም ሰማንያ በዚህም ኒካ አይበቃም። በሁለቱም በኩል አይሆንም። ሁለት ሃይማኖት ያመለክ መኖር አትችልም። ይሄ ነው አንተ እንዴት ትችላለህ? ለትንሹ ጠንቋይ ትልቁ አጋንንት ጋር ነው የሄዱት። ሀቢባ ራሱ አጋንንት ነች። ስለዚህ አሁን አንቺ ዛሬ የተፈጠረብሽ ነገር ትላንት በምን ለትንሹ ጠንቋይ ትልቁ አጋንንት ጋር ሄዳችሁ ፍትህ የለም። እና እኔ የኔ ሀሳብ ጆከር ምን መሰለህ፣ ትልቁ ችግር መጨረሻ ላይ ሀቢባ ያደረገችው ጠንቋይዋን ራሔልን አንቺ ነፃ ነሽ አለቻት። ይህ ማለት ሀቢባ በአዳም ልኮ ናት ማለት ነው። እንዴት ወደ ጠንቋይ ቆይ ትላንት ቆይ ልጠይቃት። ትላንት በምንድን ነው የተስማማችሁት? አንቺ እኔ ወደ ሆነ ነቅዬ ወጣሁት። ለምን ወጣሽ አንቺ? አንተ የሆነ በቃ ሊያስወሯት አልቻሉም። ምንም ነገር የሚገርም ነገር እሷ ልታወራ ስትል ሚዩት የተደረገች ከዛ መጨረሻ ላይ ነቅሎ አስወጣት። ይሄ ሁሉ ድራማ የሚካሄደው ማለት ነው። ይሄ ሁሉ ድራማ ለምን ገነት ፀጉር ቤት ከፈተች? ለምን ሰራች? ለምን እዛ ላይ አትድረሽ። ወደ እሱ ልመጣልሽ ነው። ወደ እሱ ልመጣ የትላንቱን ጉዳይ ነቻት። እሺ ከዛት ይሄን አልሻት። እዛ ሀቢባ ቤት ገብተን እናጋልጥ አለችሽ። አዎ ይሻት ሄጃለሁ። ሀቢባ ቤት ገቡ እነሱ። ሀቢባ ቤት ገባች፣ ጠራሻት። ጠራችሽ፣ ሄድሽ እና ሀቢባ ቤት ስትገቡ ለእሷ ነው ለሪች ነው? ሪች ናት ሁላችንም ጠንቋይ ቤት የወሰደችው። እሷ ምን ተባለች? ባለጌ ነች ተባለች? ጥፋተኛ ነች ተባለች? ነፃ ወጣች። ጠንቋይ ቤት ይዛ የምትሄድ ሴት እንዴት ነው እሷ ነፃ ናት? ገነት ናት አስደብዳቤ፣ ገነት ናት አስገዳይ፣ ገነት ናት ጠንቋይ ተባለችው ማለት ነው። ጥያቄ አለ ጆከር፣ እኔ ለአንተ ልጠይቅህ። አንተ እኔም የማላውቀውን ነገር ካሳየኸኝ አንተ ነህ ተጠያቂ ወይስ እኔ ያየሁት ሰው ነኝ ተጠያቂ መሆን ያለብህ? ተጠያቂ ወሳጅ ነው እንጂ ሁለተኛ ነገር። ስለዚህ አሁን አንተ የምትይው ዋናዋ ጥንቁልናዋ ጠንቋዩን የምታውቃት ሪች ነች። እውነት ነው። አዎ ጃፒ፣ እኔ እኮ የኔ አሁን ጥያቄ እኮ ጃፒ፣ እዚህ ቲክታክ ላይ ያለው ማህበረሰብ በስልክ እየወሰደች ገንዘብ እየተቀበለ እንዳለ አስጠንቁላለች። ሪች የምትባለው ሴትዮ ሪች የምትባለው ሲኒ ይዛ እየገለበጠች አውቃ በውስጥ አናግሩኝ ትላለች። በውስጥ በኩል ሚስጥር ነው። ሀቢባ ምን አለች? ቅድም እየሰማኋት የሶስት ሰዎች ቮይስ ድሌት አድርጋችሁታል። እኔ አውጥቻ አሳልፍ ያልሰጠባችሁም ወደ ውጭ እኔ እንደናንተ አይደለሁም ማለት ይሄንን ስትል በጆሮዬ ነው የሰማኋት። ወላሂ ሀቢባም ትሄዳለች ነው የምትለው እንዴ? ምንድን ነው የምታወራ? ሶስት ሰዎች ቮይስ ያደረጋችሁልኝ ከዚህ በፊት ደንግጣችሁ ስለዚህ ነገር ሲነሳ ድሌት አድርጋችኋል እያየሁት ነው አሁን አለች። ፀጉር ቤቷን መቼ ላይ ከፈሻት ገንዬ? እኔ 5 ወር ሆነኛል፣ 4 ወር 5 ወር ሆነኛል። ከሱሱ በኋላ ነው ፀጉር ቤቷን የከፈሽው? ስለዚህ ወደ ሚዲያ ከመምጣትሽ በፊት ባልሽ ምንድን ነው? እንዴ ከሚዲያ በፊት እዚህ አዳምጪ፣ ታዩኝ እናውቃለን። አሁን አዳምጪ፣ ባልሽ ምንድን ነው? ሌላ ዜጋ ነው? የሀገር ዜጋ ነው። ጥሩ ኑሮ ነው የምትኖሪው? እኔ አልሐምዱሊላህ ሁሉም ነገር ተሟልቶልኝ ነው የምኖረው። ምን እንደቀልብኝ ነው ባሌ ገና አሁን የከፈሽው ከሷ የተሻለ ፀጉር ቤት ነው የከፈሽው? እኔ ባሌ ይኸውልህ ማሀት አለው፣ የቤንዚን መኪና መሸጫ አለው፣ ማዳ አለው። በባርለ በቂ ነው። ጀለስሽን የደከላት ምስክሯን አሁን የዛሬዋ ምስክር ከባሏ ጋር እኔ ባሌ ኮምፕሌክስ ነው ማለት የመሰከረ ባሏ ነው ታርቀው ነው ጃፒ ታርቃችሁ ነው። ምንም ችግር የለውም። መዘሙት በይቅርታ ይሻለፋል። አንድ ነገር ይዛት ባሌ ኖርማል ነው እሱ። አሁን ጃፒ ምን ላይ መሰለህ ይሄ ችግር ይመጣል። እቺ ልጅ የተሻለ ፀጉር ቤት ከፍታለች። ወደ ሚዲያ ከመምጣቷ በፊት ሴራ ተቀነባብሮ ስሟ መጥፋት አለበት። ሚዲያ ላይ ሽጣ እንዳትጠቀም እሷን ለማጥቃት ነው ይሄ ሁሉ። አሁን እኔ የገባኝ ገነትንና ሱሱን የስራ ሰዎች ናቸው። እዚህ መካከል ላይ ራሂል የምትባለው ጠንቋይ 1 ዓመት እኮ ነው እኔ ከቤት ሳልወጣ ዋጋ የከፈልኩት። እመቤቴ 11 ዓመት ከእድሜ ላይ 11 ዓመት ቀላል አይደለም። መጣብኝ እሱ ራሱ ያል ባይዛው የሚታወቅለትና እኮ እንደዚህ በሆነ አሁን ሱሱ እግዚአብሔር ዓመት እንትን ካልኩ በኋላ ነው። አይዊ እኔ እኮ ጸበል ሲሄድ ምን እንደሆነ ታውቂያለሽ? ጸበል ስነካ የእናቶች ይመጣብኛል። አላቅም የሆነ ነገር ሳረግ ያመኛል በጣም። ሕክምና ያልዞርኩበት ነገር የለም። ከባድ ነው በጣም። እመቤት እንደዚህ እኮ የሚታወቅና እኮ ፍርጥጥ ብሎ እንደዚህ እኮ አሁንም እኮ መታደል ነው ታውቂያለሽ?
እንዴ ሁሉ ነገርሽን እኮ ነው የሚወስዱት። ይሄ እድል የሚባለው እድላቸው ይሰበር። እድል የሚባል ነገር ምንም ተጫዋች ከሆንሽ ንግግርሽ እንጨት እስኪሆን ድረስ የሚያረጉሽ 11 ዓመት ዋጋ ከፍያለሁ። ኢየሱስ ከባድ ነው ግን ማርያም እንዴት ናቸው? ሰላም ብያቸዋለሁ። ሁላችሁንም እንዴት ነሽ? አለሁ እግዚአብሔር ይመስገን። ሁሉ ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን አለን። ያው የተፈጠረው ነገር እጅግ በጣም ነው የሚያሳዝነው። ያው ማታ ሌሊቱን ሙሉን አደር ነው ባዩ ያው ብቻ በቃ የሚያስጠላ ነገር ነው። ያው እኔ ሰሞኑን እያለቀስኩ ነበርና እንደዚህ ጆርዳን ሀገር ነው የምኖረው ማለት ነው። ከዛን ብዙ ጊዜ ሰማለሁ። እኔም እንደዚህ አይነት ነገር ስለተፈጠረብኝ ነው ገባሽ? በጣም ውስጥ ስላዘረ ነው የምናገረው። እኔ ከሀገር ከወጣሁ ኦልሞስት 10 ምናምን ዓመት ነው ገባሽ? 11 12 ዓመት ሆኖኛል። በቃ ብዙ ሀገር ሄጃለሁ ገባሽ? ግን ያው ለቤተሰቦቼ ድህነት ብዬ ማለት ቤተሰቦቼን ምራዳው እኔ ነኝ። ምሰራብኝ ደግሞ የእናቴ ጎረቤት ናት እንደዚህ የምታደርግብን ማለት ነው። እና ዶሮ እያረደች ምናምን ይሄ ምንድነው ይሄ በቃ የሚያስጠላው ይሄ የትልቅ የሰዎች ትልቁ ሽንት በፌስታል እያቋጠረች ወስዳ እኛ ጓሮ ላይ ነው የምጥለው። እንደዚህ ምናምን ነገር ስለሆነ ታውት ለምን በቃ አትንገሩኝ አልሰማም ምናምን እላቸዋለሁ ብዙ ጊዜ ማለት ነው። ከዛ አሁን ያለበት ሀገር ታምሜ ኦልሞስት 2 ዓመት ሊሆንልኝ ነው። እየታመምኩም እሰራለሁ። ስሰራ ደግሞ ሳገኝ ወይ 3 ወይ 2 ወር እሰራለሁ። ከዛ ብሩን ይዤ እመጣለሁ። ቤት ቁጭ ነው የምለው። ስራ የሚባል ነገር ምንም ነገር የለም። የሰው ልጅ እየታመምሽም ትሰሪያለሽ። ከዛ አሁን ጓደኞቼ ሲሰሩ እኔ ቤት ውስጥ ቁጭ ብዬ ባዶ ማለት ነው። እግሬ ታምሜ መንቀሳቀስ አልችልም። እንደዚህ ሰው ልጅ ነኝ አይደል? መብላት ያስፈልገኛል፣ ገንዘብ ያስፈልገኝ። ሱቅ መሄድ አልችልም፣ ደረጃ መውረድ አልችልም። እንደዚህ እግሬ ተቆላልፎ ማለት ነው አሞኝ ማለት ነው። ቢያሳይሽ በጣም ነው የምታዝኝ ገባሽ? ከዛ በቃ አሁን ይሄ ነገር ተፈጠረ። በቃ ስለራሴ ተጨንቄ ወንድሜን ሰሞኑን አወራሁትና በቃ እንደዚህ ተጨነቁ ቤተሰብ። ወንድሜን አወራሁት። ከዛ ታምሜ ያለው ለምንድን ነው የማትደውይ ስለኝ እግሬን ፎቶ አንስቼ ላኩለት። ከዛ ስልክለት እንዴ ለምን በቃ ጥላሽ አትመጭም ምናምን ይለኛል። እና ምንድን ነው ታዲያ በቃ ያቺ ሴትዮ የምትሰራብኝ ነገር አሁን በቃ እኔ እያየሁት ነው። አላመንኩበትም ነበረ ግን አሁን እየተረዳሁት ነው። በቃ ይሄ ነገር እንዴት 12 ዓመት ሰው ሀገር እየተንገራተትኩ እየሰራሁ እየለፋሁ እየሰራሁ ደግሞ ገንዘቡ የት እንደሚሄድ አታውቂም። በቃ እግዚአብሔር ምስክሬ ነው የምልሽ። በቃ ከሚሰራበት ልክ ማልሰራበት ጊዜ ብዙ ነው ቤት ውስጥ ማለት ነው። አሁን ምንም ነገር የለኝም። ቁጭ ብያለሁ ቤት ውስጥ ስራ የለም። ማንን መጠየቅ ትችላለሽ? ምንም ነገር የለም። በቃ እግዚአብሔር ምስክር ነው። ቀን በቀን ነው የማለቅሰው። ሰዎች ለምንድን ነው እንደዚህ አይነት ነገር የሚሰሩት? ለምን እኛ አሁን ያቺ ሴትዮ ማለት ነው በደንብ አታውቀኝም። እኔ ዘመዶቼ ጋር ነው ያደግኩት ማለት ነው። ከእናቴ ጋር አይስማሙም፣ ይጣላሉ። በቃ እኔ እንደዚህ ያልኩት ወንድሜን በቃ እንደዚህ አይነት ያቺ ሴትዮ እኮ እንደዚህ ታረግብኛለች ምናምን ብዬ ስናገር ምንድን ነው ያለኝ? እሺ እንጠይቃት። ኖ እኔ ለእናንተ እፈራለሁ። እናንተን የሆነ ነገር እኔስ ኦኬ እኔ ሞቼም ቢመጣ ችግር የለም። እንድሞት ነው የምታረግብኝ ፎቶዬ ላይ ማለት ነው። በቃ የማትሄድበት ጉድ የለም። ፎቶዬ ላይ የተሰራብኛል። ስሜ ለምኔ በቃ ማይደረግ ነገር የለም። እኔ እንድሞት ከታወቀ ባይዛዌ በህግም ይፈለጋሉ። እንደዚህ አይነት ነገር ልመጣልሽ አይደል? እንደዚህ ምናምን ስታረግብኝ እንደዚህ እያረገች እኔ ብቻ ላይ አይደለም ከብዙዎች ላይ ትሰራባቸዋለች። እና ምንድነው የተባለው? እንደዚህ ያልኩት ወንድሜ ነቨር እንዳትናገሩ። እኔ ለእናንተ ነው የምፈራው። እኔ እንዲሞት እንዲያብድ ጨርቄን ጥዬ እንዲሄድ ምን ነበር የተደረግኩበት ማለት ነው። ከዛ ታውት
እኔ ቢሞትም ችግር የለም አንድ ነፍስ። እናንተ ጎረቤትም ስለሆናችሁ እናንተ ለአደጋ እንዲደርስባችሁ አልፈልግም ነው ያልኩት። ወንድሜ ስለው ለምንድን ነው እንደዚህ የምትይው? በቃ እናገራለሁ ወይ እመታታለሁ ወይ የሆነ ነገር ነው ማረጋት አለኝ። ኖ እንዳትነካት ምናምን አልኩት። ገባሽ? ቀን ሌሊት ማለት ነው ቀን ሌሊት በቃ እኔ ላይ ነው እንትን የምታደርግብኝ እኔ እንዳልሰራ በቃ ከማበድ የተለየው ነገር የለም። ይሄ እግዚአብሔር ነው የምልሽ። እኔ በቃ ያ ነገር ደግሞ ሲመጣ ሞር ተጨነቁት። ልጅቱ ማታ ሳያት ማለት ነው እግዚአብሔር ምስክር ነው። ያቺ ሱሱ የምትባለው ልጅ እጅግ በጣም ነው ያዘንኩት። ገባሽ? ልጅ አላት። ኦኬ እኔስ ልጅ የለኝም ምን የለኝም። ቢሞትም እስፋን ችግር የለም። ግን ይሄን እግዚአብሔር እቺኛዋ ራሱ እቺ ሱሱ ላይ ልታረግ የነበረችው ልጅ ራሱ መያዝ አለባት፣ በህግ መጠየቅ አለባት። ያ ማለት እኮ አሳዘነችኝና ደፋዋለች። ይሄ ማለት እኮ ለሌሎችም ብር እየተሰጠ ኤግዛክትሊ የኔ ጥያቄ ነው። ገባሽ? ማርያም ራይት ገባሽ? ልንገርሽ የእሷ እርቃን እኛ ልንገርሽ የመጣንንም እርቃን የምንሄደውማ ስንሞት በእርቃን ነው የምንሄደው አይደለም እንዴ? እርቃንን አውጥታ ስለሚታሳየኝ ስለፈራው እሷ እንዳጠፋት ነፍስና እርቃን ምን አገናኘው? ይኸውልሽ እሷ አሁን ማድረግ የነበረባት ቢያንስ እንኳን እሷ ብትፈራ እንኳን ቀጥ ብላ ፖሊስ ስቴሽን ሄዳ እንዲህ ወይም ደግሞ ለሆነ ሰው እኔን አትርፉኝ ሱሱን እንድገል መድኃኒት አድርጌ እንድሰጣት ይኸው ሰጥታኛለች፣ ግን እኔን እንዲህ ብላ ታስፈራራኛለች አትርፉኝ ብላ ማትረፍ ትችላለች። እዛ ጋር ሰው መስላ ባመስላ እያየተቅለት በጣም ቀለል አድርጋ እኮ ነው የምታወራው። ራሱ የኔ ጥያቄ የሆነው ነው ገብቼ ልናገር ነበር። ያው መያዝ ተመጣጣ እሷ ነች እቺ ልጅቷ ራሱ ያቺኛዋ እንዳለች ሆነ እቺ እንደ ቀልድ ታልፏል። ለምን እንደሆነ እኔ እንጃ። ዱባይ ላይ ነው ነገር የሚገነው፣ ዱባይ ላይ ነው በትንሽ ነገሩ የሚባለው። አሁን እዛ ይሄ ቀላል ነገር አይደለም እኮ እመቤቴን አስቡት እስቲ እንዴ! ይሄ እኮ ከባድ ነገር እኮ ነው። እንኩ እንቺ መድኃኒት ስጪያትና ግዳያ የሚገል ይሁን አልታወቀም እኮ ወይ የሚያሳብድም ይሁን ወይ ከጊዜ በኋላ የሚጎዳትም ሊሆን የሚያሳብድም ይሆናል። በጣም አንድ ነገር ግን አንድ ሰው ያልተገነዘበው ነገር አለ። ቮድካውን ስደፋው ልብሷ ላይ ነው የደፋችው። ኦልሬዲ ይሄ የተደረገባት ነገር ልጅቷ ጋር ደርሷል፣ ልብሷ ላይ ደርሷል። ያ እሱም ያው አንድ እንደዚህ ያው ነው ባጠጣው ደግሞ ትታመማለች። ልጅቷ ነች ራሱ ዋና። ከዛች በላይ ያቺ እኮ ፈርታ ያቺ እኮ ጠርታ ቤቷን በምግብም ማብላት ትችላል። ፈርታ እቺን ልካታለች። እቺን ልካላታለች። እቺ እኔ እንደገባኝ ትልቅ ጥፋት የሰረችው ማናት? እቺ ማታ ላይ መታ ሀቢባ ቤት ስታወራት የነበረችው ልጅ በጣም ትልቅ ወንጀል ነው የተሰራው። ራሱ የእናቷ እኮ ነው የሱሱ የልጇ አምላክ ነው። እቺን ራሱ አምጥቶ ያስለፈለፋል። እናቴ ትሞ ያስለፈለፋ እኮ ነው። እኔማ ስገባ ምንድን ነው የሚወራው? እኔ እንደ ህልም ነው ያየሁት። ምንድን ነው የሚወራው? እዚህ ኔትወርክ እያዘልኝ ማለት ኔትወርክ እያስቸገረኝ ነበረ እና ምንድን ነው የሚወራው? የእውነት ነው ወይስ የህልም ነው? ልጅቱ ምንድን ነው የምትላፈልፈው እላለሁ። አንደርስታንድ አላረኳትም በሰዓቱ ማለት ነው። ከዛ ስሰማ እናትዋ ናት እንግዲህ አገር ላይ ያቺ የእሷ እናትን መጠየቅ አለበት፣ ያቺ ልጅን መጠየቅ አለበት። ይሄ ነገር ማለት ነው ካሜራ ይዘኛሰበችው በካሜራዋ ነው እንጂ ለሱሱ ነፍስ አልተጨነቀችም እንዴ? ካሜራ ኤግዛክትሊ አዎ ካሜራ ላይ እንዳይወጣት ነገሮች አሁን ኤቭሪባዲ ጀሲካ ታፕ ኮፒ ሊንክ አድርጉ ፕሊዝ ጋይስ። አንድ ባቡን ፎሎ እያደረጋችሁት ቤቱን ኮፒ ሊንክ አድርጉ፣ ፎሎ አድርጉ ቤቱን። ከዛ በመቀጠል የዱባዩ በጣም ያሳዝናል ማርያምን። እኔ ግን ቤሩት ላይ ህግ እንደሌለ ነው የተረዳሁት። ህግ እንደሌለ ወኔ ያለው አበሻ ማለት ሞራል ያለው አበሻ የለም። ለሀገር ይውዬ ሊስታንዳርድ ይውዬ መንግስት አላት አይደለም ማህበረሰቡ። በእናትሽ ታዲያ መንግስት ቢኖራት ማለት ነው ህግ ካለ በመጀመሪያ ደረጃ ገነት የምትባለው ግለሰብ በዚህ ደረጃ የዛ ሀገር ዜጋ ብቻለሁ እንደፈለገኝ አረጋቸዋለሁ ህግ አለ እያልሽ ህግ የለም ቤሩት ላይ እኔ ህግ የለም እኮ ነው የምልሽ። የሌባኖስ ህግ ማለት ነው። እኔ 4 አመት ሌባኖን ኖሬያለሁ። ገባችሁ? ምን አለ መሰላችሁ እነሱ እነዚህ መንግስት አለ ህግ አለ የሚሉት ውሸት ነው። ለምን ለራሳቸው ለዲነት
ለራሳቸው ለህይወታቸው ፈርቶ ነው። ከ5 ዓመት በፊት የሊባኖስ መንግስት 6 ዓመታት መንግስት አልነበራቸውም ነበር። ከዛ ምን አለ መሰለሽ ጠየኳት ሴትዮዋን ልጅ ለምንድን ነው መዳሙና ለሽማ አንድ ኮራይስ አንድ ጊዜ እሱ ብቻ ሳይሆን ይውዬ ባንክ ላይ ሆን ገንዘብ የለም ስንት አመቱ እና ገንዘብ አይደለም እዛ ያስቀመጡ ሎካሎቹ እነሱ ማለት ነው። እነሱ ራሱ እንደዚህ እንትን አድርገሽ ልከሽ ነው እንጂ ሂሳብ የሚባል የለም። ያላቸውም የለም። ባንክ ውስጥ ባዶ ነው ባንኩ። ልሂድላት እንደ እኔም እኮ ሎካል ላይ ልብላን ላይ ልሂድላት እንደ ይሄ